ሁላችን እንጸልይ የሃይማኖት ጸሎት ሁላችን እንጸልይ የሃይማኖት ጸሎት እንድናውቅ ምስጢሩን እንድናውቅ ምስጢሩን የተዋህዶን እምነት የአንድነት ሦስትነት ምስጢሩ ከገባ የአንድነት ሦስትነት ምስጢሩ ከገባ ከቶ ምንም አይኖር ከቶ ምንም አይኖር የሚያግድህ ነገር ሁላችን እንጸልይ የሃይማኖት ጸሎት ሁላችን እንጸልይ የሃይማኖት ጸሎት እንድናውቅ ምስጢሩን እንድናውቅ ምስጢሩን የተዋህዶን እምነት የአምላክ ሰው መሆን ምስጢረ ሥጋዌ የአምላክ ሰው መሆን ምስጢረ ሥጋዌ ያስረዳናል በእውነት ያስረዳናል በእውነት የአንድነት ህላዌ ሁላችን እንጸልይ የሃይማኖት ጸሎት ሁላችን እንጸልይ የሃይማኖት ጸሎት ያስረዳናል በእውነት ያስረዳናል በእውነት የተዋህዶን እምነት የአንድነት ሦስትነት ምስጢሩ ይረቃል የአንድነት ሦስትነት ምስጢሩ ይረቃል በሃይማኖት ትምህርት በሃይማኖት ትምህርት ከቶ ይታወቃል ሁላችን እንጸልይ የሃይማኖት ጸሎት ሁላችን እንጸልይ የሃይማኖት ጸሎት እንድናውቅ ምስጢሩን እንድናውቅ
እናውቅ ምስጢሩን የተዋህዶን እምነት ሁላችን እንጸልይ የሃይማኖት ጸሎት ሁላችን እንጸልይ የሃይማኖት ጸሎት እንድናውቅ ምስጢሩን እንድናውቅ ምስጢሩን የተዋህዶን እምነት ዘማሪት መስከረም እባላለሁ። የተወለድኩት አርባ ምንጭ ነው። ያደግኩበት ደግሞ ዓለመ ብርሃን ሰንበት ትምህርት ቤት ነው፣ ደብረ ኃይል ቅዱስ ገብርኤል። እሱን አላስታውስም። በጣም ሕፃን ነኝ። ከሕፃንነቴ ጀምሮ ነው። ከዛ ሕፃናት ሆኜ ነው ዘማሪ የሆንኩት። በ15 ዓመቴ ነው ቁጥር 1 ካሴት ያወጣሁትና ያው መዝሙርን የጀመርኩት በሕፃንነቴ ነው። እንዲህ ብዬ ልነግርሽ አልችልም። ማንም አልነበረም። ቢያንስ ታላላቆቼ ናቸው ሁሉ። እኔ ለቤት 7ኛ ልጅ ነኝ። ማንም የለም። እኔ ነኝ መጀመሪያ ዘማሪ የሆንኩት። የቤተ ክርስቲያን ልጅም እኔ ብቻ ነኝ። ሁሉም የቤተ ክርስቲያን አገልጋይ አይደሉም። ያው ትንሽ ሆኜ ነው ብዬሻለሁ። በሰንበት ትምህርት ቤት ሕፃናት ጋር ዩኒፎርም እየለበስን የዛኔ ነው። ከዛ በኋላ ነው ካሁን አወጣሁት ጋር ቁጥር 3 ለብቻ ደግሞ አንድ አለ ከሌሎች ጋር ያወጣሁት ማለት ነው። ፀሐይ ሰረቀ የሚል አንድ አለኝ ከዘማሪያን ጋር አብሬ በህብረት የሰራሁት የአውደ ዓመት። አሁን 3 የቀን የትምህርት ቤት የሚል ባለፈው ነው ያስመረቅኩት ግንቦት 15 2013 ላይ። አምላኬ እኔ ማን ነኝ ቀድሜ የዘመርኩት ቁጥር 2 ላይ ነው ያለው። አምላኬ እኔ ማን ነኝ ቀድም ዘምሬዋለሁ። ህይወቴ ላይ የሚገናኘው እንደነገርኩሽ ቁጥር 1 ካሴት ካወጣው ከ2 ወር በኋላ ነው አደጋ ደርሶብኝ ነበረ። ሳውላ ጋሙ ጎፋ የሚባል ሀገር ለአገልግሎት ሄጄ ከአገልግሎት ስመለስ ሌሊት ላይ ነበረ። መኪና የዛኔ አይገባም ነበር። የዛሬ 15 ዓመት ነው የምነግርሽ። በ15 ዓመቴ ማለት ነው። ዘራፊዎች በጥይት መተውኝ ቻምቢ ልንገርሽ አላውቅም። ከባድ ነበረ። ያ 36 መዝሙሮች ማለት ነው ቁጥር 3 ማለት ነው። የቀን ትምህርት ቤት ያለ አምላኬ እኔ ማን ነኝ ሁሌም ዘምራለሁ። ሱላማጢስ የሰለሞን ጥበብ እነዚህና ብቻለሁ። የቀን ትምህርት ቤቴ እሱ ያው የቤተ ክርስቲያን ነው። አንድም የቀን ትምህርት ቤቴ ነው ማለት አንድም እመቤታችንን ነው፣ አንድም ደግሞ ቤተ ክርስቲያንን ነው። አምላኬ እኔ ማንኛው ከህይወቴ ጋር ያው እኔ ማንንም አልነበርኩም። ያው እግዚአብሔር ያው በዛ በ15 ዓመቴ ብዬሻለሁ ምንም ሳላቅ ነው እንግዲህ ያው በዛ ሰዓት ብዙም እንትናቲም ቤተ ክርስቲያን ብታርጊም ብዙ ህይወቱ አይኖርሽም። ልጅነትም አለ። ያው ግን ያው እኔም ነገርኳቸው የኔን ነገር ስነግራቸው ከህይወቴ ጋር ነው። አምላኬ እኔ ማን ነኝ የሚለውን ግጥም የሰሩልኝና ያው ከዚህ ጋር እንትን ይላል። ብዙ ሌላ ምለው ነገር የለም። ገጠመኝ እንግዲህ ያው ደቡብ ነን ብዬሻለሁ አይደለ? ወደ አርባ ምንጭ ገጠር ላይ ነው በክሮት ጋር እንደመላሽ ቀሲስ እንደመላሽ ቶጋ የሚባሉ አሉ ያሳደገኝ ማለት ህፃናት ጋር ያለው መድረክ ላይም እንድወጣ ያደረገኝ እሱ ነው። እና የሆነ ሀገር ሄደን ማለት ሄደን በቃ ልናገለግል ሄደን ምግብም አያቀርቡ ምንም አይሉ በቃ መሸ። ምግብ ማንበላ መስሏቸው ማለት ነው። ከዛ ብንጠብቅ ምግብ የሚሰጠን የለም። ከዛሬ 15 ዓመት በፊት ነው የምልሽ። እና እኛ እኮ የምትበሉ አይመስለንም ምግብ አሉና አንደ ይሄ ነው እንግዲህ ገጠመኝ ይሄ ነው። አማኑኤላ የሊዳዬ ጦሳዬ ሃያ ማርያም አማኑኤላ የሊዳዬ ኖሃዬ ሃያ ማርያም ሃያ 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 ጦሳዬ ሃያ ማርያም ሃያ 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 ኖአዬ ሃያ ማርያም
አማኑኤልን የወለድሽልን እመ አምላክ ነይ ማርያም አማኑኤልን የወለድሽልን እመ አምላክ ነይ ማርያም ነይ 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 እመ አምላክ ነይ ማርያም ነይ 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 እመ አምላክ ነይ ማርያም አማኑኤላ የሊዳዬ ጦሳዬ ሃያ ማርያም አማኑኤላ የሊዳዬ ኑአዬ ሃያ ማርያም ሃያ 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 ጦሳዬ ሃያ ማርያም ሃያ 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 ኑአዬ ሃያ ማርያም አማኑኤልን የወለድሽልን እመ አምላክ ነይ ማርያም አማኑኤልን የወለድሽልን እመ አምላክ ነይ ማርያም ነይ 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 እመ አምላክ ነይ ማርያም ነይ